እንደዚህ ግማሹን በደንብ አርጌ ከቀባውት በኋላ 20 ደቂቃ ጠብቄ በውሃ ቁመቱን እልፍ ልበታለሁ ወዝ እንዲሰጠው። ስናሸው በመዳፋችን እንጂ በጥፍራችን እንዳናሸው። ፀጉር በጥፍር አይታሽም። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ውዶቼ፣ እንዲከርማችሁልኛል። ዛሬ ቀለምሽ ላላችሁኝ ስለ ቀለሜ ክልላችሁ ነው የመጣሁት። እስከ መጨረሻው ድረስ አይታችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልኝ። እኔ ቀለምን በተመለከተ ፕሮፌሽናል ቀለም መቀባት እወዳለሁ። ጤነኛ ቤስት ኳሊቲ በደንብ ጽድት ተደርጎ የተሰራ ቀለም መቀባት እወዳለሁ። በተለያየ ቪዲዮዎች ተናግሬያለሁ። ውህድ ለማሳደግ ለተበጣጠሰ ጸጉር፣ ለሚነቃቃል ጸጉር፣ ለመንከባከብ፣ ለወዝ ለምናምን ልንጠቀም እንችላለን። ቀለም ሲባል ግን እኔ ምርጫዬ ሁል ጊዜ ፕሮፌሽናል ቀለም በወር አንዴ በ3 ሳምንት አንዴ እቀባለሁ። ከዛ ሳጥበው አይለቅም፣ ጸጉር አያደርቅም። የጸጉራችን ወዝ እንደተጠበቀ ሆኖ የምንፈልገውን ቀለም ባንዴ እንዲመጣልን ያደርግልናል። ብዙዎቻችሁ ኢትዮጵያ ቀለም አምጭልኝ ምናምን ነገር ብላችሁኝ ይዤላችሁ መጥቼ ተጠቅማችሁት በጣም ብዙ ያመሰገናችሁኝ ልጆች አላችሁ። እንደ ስጦታ እኔ ቀለም አልሸጥም፣ ወይንም ደግሞ ቀለም አድቨርታይዝ እያደረኩ አይደለም። የምጠቀመውን የምወደውን ስለጠየቃችሁኝ በተደጋጋሚ ቪዲዮ ስር ሼር ላረጋችሁ መጥቻለሁ። አይታችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ እያደረጋችሁ ደግሞ ቴንክ ዩ ኤልሲ እንድትሉ ላይክ የአመሰግናለሁ ምልክት ስለሆነ እንዳትረሱ እያልኩኝ ወደ ቀለማችን። ኮልስቶን ፐርፌክት የዌላ ብራንድ ነው። እንደምታዩት በጣም ብዙዎቻችሁ ይሄንን ታውቁታላችሁ እርግጠኛ ነኝ። አዲስ አይደለም። ምንድነው ይሄ ቀለም ከሌሎቹ የሚለየው? አዲስ ሜድ ኢን ጀርመን ለጤና ሴንሲቲቭ ስኪን ላለው ነጭ ጸጉር መሸፈን ለሚፈልግ የጸጉራችን ወዝ ሳይወሰድ ጤናው እንደተጠበቀ ቀለም እንዲይዝ በተለይ ቶሎ ቀለም ለሚቀባ ሰው ሽበት ላለው ሊሆን ይችላል፣ ወይንም ደግሞ ከስር ቀለሙን ለመያዝ ለሚቀባ ሰው ቤስት ሶሉሽን ነው በዚህ ሰዓት። የዚህ ቀለም የምወደው ምንድነው? እላዩ ላይ ያያችሁት የመረጣችሁት ቀለም እራሱ ይመጣል። የሚያሳዝነው ፓርት ወድ ነው። በጣም ኳሊቲ ቀለም ኬሚካል አለው የሳለው ግን ከሌሎቹ ጋር ኮምፔር ስታደርጉት ለጤና ሴፍ ተብሎ የተሰራ የቀለም አይነት ነው። ሲቀጥል ደግሞ ዋጋው 14 ዩሮ። የጸጉር ቤት ዲስካውንት ያላችሁ ከዛ ባነሰ ልታገኙት ትችላላችሁ። እኔ ይሄንን ቀለም እምወደው ስቀባው አያቃጥለኝም። በ20 ደቂቃ ቀለሙ ይዞ ታይም ሴቭ አደርጋለሁ። የምፈልገው ቀለም ቶሎ ይመጣልኛል። በ20 ቮሊዩም ነው የምቀላቀለው። እንዴት አድርጌ እንደምቀላቀለው ተከታተሉኝ። እንዴት ባንድ ጊዜ ቅብቅ ብዬ እንደምታጠበው ተከታተሉኝ። ግማሽ ቀለም 30 ኤምኤል ካደረግን የዚህን 30 ኤምኤል ነው የምናደርገው which is እኩል ማለት ነው። ኦኬ ይሄን ቀለም የምታውቁት ሰዎች ኮሜንት ላይ ጻፉልኝ ከተጠቀማችሁት። ከዛ እናንተ መለካት ትችላላችሁ። እሺ እኔ በደንብ አይቼ ስለማቀው
ይላችሁ እንደምታዩት ግማሽ ቀለም ግማሽ መቀላቀያ 20 ቮሊዩም ጓንትዬ የማይረሳ ሲቀጥል ከፊት ለፊት እኔ ምንም ነገር አልቀባም ምክንያቱም እንደምታዩት ከለሩን ቀይሯል ፕሮፌሽናል ቀለም ስለሆነ ከፊት ለፊት ቆዳ ምንችካ አያደርግም ሲቀጥል እንደዚህ ለልብሳችን ጠንቀቅ ለማለት ላስቲክ ብናደርግ ስንቀባ ፈጠን ያደርገናል እንጀምር ቀስ ብለን ከስር እንቀባዋለን ያረጋን ጠንቀቅ ብለን ቀስ ብለን ውስጡን የምንፈልገውን ኤሪያ እንቀባዋለን ምክንያቱም ከስር ያለው ቶሎ ስለማይዝ ከስር ያለውን ነው መጀመሪያ የምንቀባው ደቂቃ እንደዚህ ግማሹን በደንብ አርጌ ከቀባውት በኋላ 20 ደቂቃ ጠብቄ በውሃ ቁመቱን እልፍ ልበታለሁ ወዝ እንዲሰጠው ከዛ ደግሞ ጸጉሩ ርዝመቱ ዘለላው የሆነ ብሌንድ እንዲያደርግ ትንሽ ላይክ ፀሐይ ሲነካው ብጭጭ የሚለው ነገር ጥፍት እንዲል እልፍ ልበታለሁ ሻምፖ ቆዳችንን ዘለላውን እንዳያደርቀው ሻምፖ ዘለላውን አንጠቀም ስናሸው በመዳፋችን እንጂ በጥፍራችን እንዳናሸው ጸጉር በጥፍር አይታሽም አገር ቤት እንደለመድነው እንዳናሸው ከስር ይሄን ነው የምቀባው ስታዩት እንደዚህ መጀመሪያ ሲቀባ የጠቆረ ይመስላል ከዛ በኋላ ግን ፀሐይ ሲነካው ምን ሲል ሲተኮስ ምናምን የሚያምር ያያችሁት ከለር ይመጣል በሚቀጥለው ደግሞ ተኩሼ ሰርቼ አሳያችኋለሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን የዛሬው የቀለም የኤልሳ ቀለም ይሄን ይመስላል እያልኩኝ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ላይክ ሼር እያረጋችሁ እንድታበረታቱኝ አደራ እያልኩኝ እኔም የተወሰነ ደቂቃ ይዘውና ከዛ ተጠብጠብ ብዬ እሰራዋለሁ ተባረኩልኝ